ይታረም ስንል ዝም ብለን አይደለም። የሰራነውን የዛሬ 50 ዓመት የሰራነውን ስህተት ይታረም። ለማን ሲባል? ለኢትዮጵያ ሲባል። ለማን ሲባል? ለሀገር ሲባል። ለማን ሲባል? ለራሳችን ሲባል። ለማን ሲባል? ለሰላም ሲባል። ይታረም። ምን ማለት ነው? የዛሬ 50 ዓመት በስሜት በተነዱ ተማሪዎች፣ እውቀት ባነሳቸው የደርግ ወታደሮች የተሰራው ስህተት ያለ አግባብ መሻሻል፣ መስተካከል፣ ማስቀጠል ሲቻል በማሻሻል ማስቀጠል የሚቻለውን የኢትዮጵያ የንግስና ስርዓት ያለ አግባብ በስሜት ብቻ ያስወገዱትን የኢትዮጵያ ንግስና ስርዓት ወደ ቦታው ይመለስ፣ ይታረም፣ ስህተታችንን እንረም ነው ዓላማው። ለምን? ለእኛ ሲባል። ለምን? ለሀገር ሲባል ይታረም ነው። ምክንያቱም ንግስናው ከተወገደ በኋላ ኢትዮጵያ ምን ሆነች? ቁጭ ብለን ማየት፣ መመርመር፣ መጠየቅ ይጠበቅብናል። እንዲያው እኔ ለምሳሌ እኔ የተወለድኩት ንግስናው ከተወገደ ከ8 ከ9 ዓመት በኋላ ነው። በሰባዎቹ አጋማሽ ነው። ከዛ በኋላ ከተወለድኩ ጀምሮ ነፍስ አውቄም ሆነ ሳላቅ ኢትዮጵያ በጦርነት ውስጥ ነው የሆነች። ንግስናው ከተወገደ በኋላ የኢህአዴግ መንግስት እስከሚመጣ ከ1967 እስከ 1983 ድረስ 17 ዓመት ሙሉ ኢትዮጵያ በጦርነት ውስጥ ነው የቆየችው። በጦርነት ከሻቢያ ጋር ተዋግታለች፣ ከወያኔ ጋር ተዋግታለች፣ ከሶማሊያ ጋር ተዋግታለች፣ ከኦነግ ጋር ተዋግታለች፣ ከኢህአፓ ኢዱ። እነዚህ ሁሉ ጦርነት 17 ዓመት ሙሉ የኢትዮጵያ ወታደር በጦርነት ውስጥ ሲማገር ነው የነበረው። ስለዚህ ምን ስላጣን ነው? ከዛ በኋላ ከ17 ዓመት በኋላ የኢህአዴግ ስልጣን ከያዘ በኋላ እስካሁን እስካለንበት ዘመን ምን ተፈጠረ? ኦኬ ጦርነት ያካሄድናቸው በዚህ 30 ምናምን ዓመት ውስጥ ጦርነት ያካሄድናቸው በቁጥር ትንሽ ሊሆኑ ይችላሉ። ባይዘዌ ከሌሎች ሀገሮች አንጻር ስናይ ያካሄድናቸውን ጦርነቶች ጥቂት የሚባሉ አይደሉም። ነገር ግን ዘረኝነት የተሰበከበት፣ ሌብነት የተበረታታበት፣ ሙስና እጅግ የነጠጠበት፣ አለመስራትን ኩራት የተደረገበት፣ የሚሰራ ሰው የሚያውቅ ሰው እውቀት የሚማር ሰው የተሸማቀቀበት ዓመት ሆኖ የነበረበት፣ ሰው እየበላ እየጠጣም ደስ ያላለው ጊዜ፣ መረጋጋት ያልቻለው፣ ሰላም ያጣንበት። ለምን ሲባል ምክንያቱን ማንም ሰው ግልጽ አድርጎ መናገር የማይችልበት፣ አንዱ አንዱን ይላል። አንዱ እንዲህ ስለሆነ ነው፣ አንዱ እንዲህ ስለሆነ ነው። ዋናውን ቤዚኩን ትልቁን ነገር ግን ትተን ነው ለዚህ ሁሉ ነገር። እስኪ የተሰደድንበት አገራችንን ጥለን ስደት የተመኘንበት ዘመን መቼ ነው ብትሉ በዚህ 30 ዓመት ወይም ከንግስና በኋላ ኢትዮጵያን እየጠሉ ሀገራቸውን እየጠሉ ስደትን የመረጡበት ያልተሰደድንበት፣ ከኛ የሚበልጡ ሀገሮችም ከኛ በኢኮኖሚ የሚያንሱ ሀገሮችም ከኛ ያልተሻሉ ሀገሮችም ሱዳን ብትሄድ ማዕድ ኢትዮጵያዊ ታገኛለህ። የመን ብትሄድ ማዕድ ኢትዮጵያዊ፣ ኢራቅ አልቀረንም፣ ኢራን አልቀረንም። ያልተሰደድንበት ኳታር፣ ዱባይ፣ አረብ ሀገር፣ አሜሪካ፣ አውሮፓ ያልሄድነው የት ነው? ስቲል ብራዚል ድረስ እንኳን ሄደናል። እኛ ተሰደናል። ለምን? ምን እንዳጣን እንኳን አላወቅንም። ችን የመሰለች ትልቅ ሀገር፣ ብዙ ህዝብ ያላት፣ ብዙ እውቀት ያላቸው ሰዎች ያሉባት ሀገር ግን መንፈሳዊነትን አጥተናል። ለምን? መንፈሳዊነትን ሳናስበው በድንቁርና በስሜት ቁጭ ብለን ሳንወያይ እንዴት ይሁን፣ እንዴት ይሻሻል፣ እንዴት እናስቀጥለው ሳንል የንግስናውን ስርዓት ከነ መንፈሳዊነቱ አስወገድ ነው። ስለዚህ ዛሬ 50 ዓመት በስህተት የሰራነውን ስራ እናርመው፣ ይታረም። ለማን ሲባል? ለሀገር ሲባል። ለማን ሲባል? ለእኛ ሲባል፣ ለራሳችን ለእያንዳንዳችን ሲባል፣ ለሰላማችን ሲባል ንግስናው ወደ ቦታው ይመለስ። ንግስናው ይመለስ ማለት የንጉሥ ስርዓት ያስተዳድረን እያልን አይደለም። የተለያዩ ሀገሮች ንግስናውን ስርዓት ሪፎርም አድርገው አስተዳደራዊን ቀይረው እንደ ጃፓን፣ እንግሊዝ የመሳሰሉት አድርገው ለምሳሌ ጃፓን ዛሬ ትልቅ 3ኛውን የዓለም ኢኮኖሚ የያዘች ትንሽ ሀገር ናት። በጂኦግራፊ ካርታ ብታያት ጎንደርን የማታክል ሀገር ናት። ነገር ግን በዓለም 3ኛውን ኢኮኖሚ ይዛለች። ለምን? ንግስናውን አስቀጥለዋለች። ሪፎርም አድርጋ አስቀጥለዋለች። አልወጣለችም። በዓለም 43 ሀገሮች ንግስናውን አስቀጥለዋል። 43ቱ የሚገርማችሁ ድሃ በጂዲፒ እንኳን አንድ ሀገር ነው የምንበልጠው። በእያንዳንዱ ግለሰብ ብንመጣ ግን ያችንም ሀገር ላንበልጥ እንችላለን። ስለዚህ ንግስናውን ያለ አግባብ የመለስነውን ስህተታችንን እናርም። እስኪ ማመለሱን መጀመሪያ እንተውና ለውይይት አጀንዳውን እናምጣ። ቁጭ ብለን እንወያይበት፣ እንነጋገርበት። መንገዱን የሳት ነው። ያኔ ነው ሀዲዱን የባቡሩን ሀዲድ ስተን ወደ ጦርነት፣ ወደ ስርቆት፣ ወደ ሌብነት፣ ወደ አለመተማመን፣ ወደ ዘረኝነት ዛሬ እስኪ ከሰፈሩ ዛሬ አዲስ የተፈጠርናቸውን ትውልዶች እዩዋቸው እስኪ። በትምህርቱም በምንም አጨቂተን
ከሰፈራቸው ውጭ የማያውቁ አድርገናቸው ቀረ። ለምን? መንፈሳዊነትን አጥተናል። ምን እንደምናስተምራቸው አናውቅም። ምንና እንደምናደርጋቸው አናውቅም። ስለዚህ ለኢትዮጵያ ሲባል ለሀገር ሲባል ይታረም። ስህተታችንን እንማር። አዎ ስህተት እያረምን ነው። ለምሳሌ የ1000 ዓመት መስራት፣ መገደብ፣ ማቆም፣ ማልማት የነበረን አባይ ግድብ ከ1000 ዓመታት በኋላ ሰርተን ገደበን አስመርቀን ለጥቅም አውለነዋል። ዚስ ጉድ ግሬት። በቃ ይሄ ሊመሰገን ሊደነቅ ይገባል። የጀመረውም ያስጨረሰው ሁሉም ዋጋውን ሊከፍል የተረባረበ በሙሉ። ሁለተኛ የዛሬ 30 ዓመት በደንቆሮች ማሰብ ባልተቻላቸው አገር መምራት በነበረባቸው በዘኝነት በታወሩ ሁለት ጓደኛሞች በተሰራ ስህተት ወደብ ለማስመለስ የተጀመረው ጥያቄ የተጀመረው ሂደት የሚደገፍ ነው። ማንም ኢትዮጵያዊ በዚህ ሊያወላወል አይገባም። ሊደግፍ ጦርነት ከተካሄደ እንኳን ከኢትዮጵያ መንግስት ጎን ቆሞ ሊዋጋ ይገባል። ይሄ የዛሬ ዓመት የሰራነው ስህተት ማደስ አለብን። ይሄም ሊደገፍ ነው። በሶስተኝነት ግን ኢትዮጵያ ሀዲዷን ባቡሩን የሳተችበት ይህ ሁሉ መከራ ይህ ሁሉ የመጣንበት አገር የገነጠልንበት ዘረኝነትን ያስፋፋንበት ምንም ድንቁርና ያደረገን መንፈሳዊነትን ስላጣን ነው። መንፈስ ደግሞ መቀመጫው ንግስና ነው። በቤተሰብ ኤግዛምፕል ለምሳሌ አንዳንድ ቤተሰቦች እዩዋቸው። አባትየው ሲሞት ወይ እናቲቱ ስትሞት ወይ ታላቅ ወንድም ወይ አሳዳጊ ወላጅ አያት ሊሆን ይችላል። ቤተሰቡ ምን እንደነካሳ ብትንትን ይላል። ኢትዮጵያዊ የሆነው እሱ ነው። ያ መንፈስ በትክክል አንድ ሰው ተረክቦ ቤተሰቡን በአግባቡ አስኪዶ ቤት ሊያስቀጥለው ከአባትየው ወይ ከእናቲቱ ወይ ከወንድምየው ወይም ከወላጆች ወይ ከአያትም ሊሆን ይችላል። በአግባቡ መረከብ ሂደቱን ካላስቀጥለው ያ ቤተሰብ ምን እንደገጠመው ሳይሆን ችግር ውስጥ ይወድቃል። ልክ እንደዛው አገርም እንደዛው ያለ ለ1000 ዓመታት ይዛው የቆየችውን መንፈስ ሰላማችንን መንፈሳዊነታችንን በአንዴ በስሜት ብቻ ናድ ነው። ከዛስ እንዴት እንግባባ? እንዴት? ስለ ድንቁርና ብቻ ነው የምናስበው። እያወራን መግባባት አንችልም፣ መወያየት አንችልም። ቁጭ ብለን የምናወራው በጥርጣሬ ነው፣ በዘረኝነት ነው። ስለ ጦርነት ብቻ ነው የምናስበው። ስንት ጦርነቶችን አካሄዱ፣ ስንት ሰላም አጣን፣ ስንት ውድ ልጆች ዋጋ ተከፈለ። ለምን? መንፈሳዊነት የለማ። ያን መንፈሳዊነት በስሜት ያናድነውን በድንቁርና መግባባት ባለመቻላቸው በእርግጠኝነት የምነግራችሁ የኢትዮጵያ መንፈሳዊነት ያለው ንግስናው ጋር ነው። ስለዚህ አሁን ቤተ መንግስት እኮ ታድሷል። ስለዚህ ንጉሶችን ብንመልሳቸው ምን ችግር አለ? የንጉሳውያን ቤተሰብ አንዱን ሹመን በአግባቡ ተነጋግረን በምን ሂደት በምን ፍሬምወርክ አድርገን ሌላ ጊዜ ቪዲዮ ሰራላችሁ። የኢትዮጵያ ህገ መንግስት የኢትዮጵያ ንግስና እንዲመለስ በሩን የከፈተ ህገ መንግስት ነው። አይም ሹር ባለኝ መረዳት ባለኝ ነው። የኢትዮጵያ ጠቅላይ ሚኒስትር አሁን ያሉት የዶክተር አብይ የኢትዮጵያ ንግስና ለመመለስ የሚፈልጉ ነው የሚመስለኝ። ቤተ መንግስቱን ሲያድሱት መንፈሳዊነትን ይተውታላችሁ ታስባላችሁ? ትልቁን ዋናውን ነገር ህንፃውን ብቻ ስላደሱ ይተውታል። ንግስናውን መመለስ ይፈልጋሉ። በስሜት የተረዷቸው እሱን ነው የገባኝ ነገር እሱን ነው። ስለዚህ ንግስናው መመለስ አለበት። በዚህ ጉዳይ ላይ በዶክተር አብይ ያላቸውን በንግስናው መመለስ ስሜት በሌላ ቀን ቪዲዮ ሰራበታለሁ። ህገ መንግስቱን አንድ ባንድ እየጠቀስን እንዴት መመለስ እንደሚቻል በህገ መንግስቱ በህግ ደረጃ ማየት በሌላ ቀን ቪዲዮ ሰራለሁ። በእርግጠኝነት ግን ወደ አጀንዳ መምጣት አለብን፣ መወያየት አለብን። ንግስናው መመለስ አለበት። የኢትዮጵያ ሰላም እንዲመጣ፣ የኢትዮጵያ ፍቅር፣ ኢኮኖሚ እንድናድግ ለእያንዳንዱ የኢትዮጵያ ንግስና መመለስ አለበት። አመሰግናለሁ። ሲሳይ ይባላለሁ። ሰላም ለሁላችሁም። በሚቀጥለው ቪዲዮ ሰላም ያገናኘን። ቻው